በፈረንጆቹ 2026 በአፕሪል ወር ላይ የሴኩሪቲ አፕዴት ያገኙ የሳምሰንግ ስልኮች እንዲሁም ደግሞ የዋንዌይ 8.5 አፕዴትን ያገኙ የሳምሰንግ ስልኮች እንደሚከተለው ይቀርባሉ። ሳምሰንግ ጋላክሲ S26 አልትራ የአፕሪል ወር የሴኩሪቲ ፓች ተቀብሏል ማለት ነው በዚህ የፊርምዌር ቨርዥን አማካኝነት። እንዲሁም ጋላክሲ S25 አልትራ ይሄኛውን የአፕሪል የሴኩሪቲ አፕዴት ተቀብሏል። ይሄኛው በማስቀምጥላችሁ ምስል ላይ ያለው ማለት ነው። እንደገና የS25 ሲሪሶች ደግሞ የዋንዌይ 8 የአፕሪል ወር አፕዴት አግኝቷል። የሴኩሪቲ አፕዴት ማለት ነው። በህንድ ውስጥ የተለቀቀው ነው፣ ግን በዚህ የሴኩሪቲ የፊርምዌር ቨርዥን አማካኝነት ለእናንተ ሞቶ ሊሆን ስለሚችል ቼክ ማድረግ አትርሱ። እንዲሁም በመጨረሻ ለS25 ሲሪሶች የዋንዌይ 8.5 ቤታ 8 አፕዴቱ ተለቋል። በኢንዲያን የተለቀቀው ሆኖም ግን በዚህኛው የፊርምዌር ቨርዥን አማካኝነት ካላችሁ የዋንዌይ 8.5 አፕዴት መጥቶላችሁ ስለሚሆን አፕዴት ማድረግ ትችላላችሁ። እንዲሁም ጋላክሲ S25 ፈን ኤዲሽኑም የዋንዌይ 8.5 ቤታ አፕዴቱ ስለተለቀቀ በዚህ የፊርምዌር ቨርዥን አማካኝነት ቼክ ማድረግ ትችላላችሁ። ስልካችሁ S25 FE S25 ሲሪስ ከሆነ አፕዴት ማድረግ አትርሱ፣ ዋንዌይ 8.5 አፕዴት ስለተለቀቀ። እንዲሁም ጋላክሲ S23 ዋንዌይ 8.5 ቤታ አፕዴት ስለተለቀቀለት ቼክ ማድረግ ትችላላችሁ። ይሄኛው የፊርምዌር ቨርዥን የተለቀቀለት። ስለዚህ የእናንተም ስልክ ጋላክሲ S23 ከሆነ ዋንዌይ 8.5 አፕዴት ማድረግ ትችላላችሁ። በመጨረሻም ለሳምሰንግ ጋላክሲ A36 የዋንዌይ 8.5 አፕዴት ተቀብሏል ማለት ነው። ስለዚህ በዚህ ማስቀምጥላችሁ የፊርምዌር ቨርዥን አማካኝነት ስልካችሁን አፕዴት ማድረግ ትችላላችሁ። ስለዚህ አሁን ከጠቀስኩላችሁ ከነዚህ ስልኮች መካከል የእናንተ ስልክ ካለበት የሴኩሪቲ አፕዴት ከመጣላችሁ የሴኩሪቲ አፕዴት አድርጉት። እንዲሁም የዋንዌይ 8.5 አፕዴት ከመጣላችሁ አፕዴት አድርጉት ማለት ነው። ለተጨማሪ ቴክ መረጃ ፎሎ ማድረግ አይርሱ።